This is the Sahara. Each year, tens of thousands of migrants from across Africa make their way through this desolate desert in search of a better life. ሊቢያ ውስጥ በርካታ ስቃይ ባሳልፍም በአይኤስ የተቀጠፉትን ወንድሞቼን በፍጹም አልረሳም። ይህን የተናገረው ዳንኤል አብርሃ ነው። ባለፈው ሳምንት 23 የተሰኘ መጽሐፍ ተመርቆ ለንባብ በቅቷል። መጽሐፉ ከአዲስ አበባ ተነስቶ በሱዳን በሊቢያ አድርጎ ወደ አውሮፓ የተሻገረ ወጣት የስቃይና የስኬት ታሪክ ነው። ይህ መጽሐፍ የአሉ ተባለ ታሪክ አይደለም። እውነታውን ከፈረሱ አፍ የሚሰማበት መጽሐፍ ነው። ዳንኤል አብርሃ ታሪኩን ሲጽፈው፣ ቢንያም አቡራ ደግሞ የአርትዖትና የማሰናኘት ድርሻውን ተወጥቷል። ይህ 262 ገጾች ያሉት የዳንኤል የስደት ታሪክ ከሊቢያ እስር ቤት፣ ከአይኤስኤስ ጭፍጨፋ፣ ከጀልባ መገልበጥ የሚያመልጥባቸውን አጋጣሚዎች የያዘ ነው። ዳንኤል አዲስ አበባ ለቆ ሲሄድ እንደ ማንኛውም ስደተኛ ፖለቲካዊ ጥያቄ ኖሮት ወይንም ኢኮኖሚያዊ ምክንያት አንግቦ አልነበረም። እናቱን በልጅነቱ ያጣውና በአሳዳጊዎች ቤት ያደገው ዳንኤል አባቱን የመፈለግ ጥያቄ በልቡ አዝሎ ነው ለስደት እግሩን ያነሳው። የዳንኤል ስደት ጉዞ በዓለም ላይ ካሉት አደገኛ የስደት መስመሮች መካከል በአንዱ የተካሄደ ነው። ከአዲስ አበባ ባህር ዳር ወደ ድንበር ከተማዋ መተማ፣ ከዚያም ወደ ሱዳንና ሊቢያ መጓዝ ቀዳሚው ምዕራፍ ነበር። በመንገዱ ላይ ከጨካኞች የሰው አዘዋዋሪዎች ጋር ፊት ለፊት ተገናኝቷል። ረሃብና በሽታ የማያቋርጥ አጋር በሆኑበት መጋዘን ውስጥ ታስሮ ተርፏል። ከ30 በላይ ኢትዮጵያውያንና ኤርትራውያን ወገኖቹ በታጠቁ ቡድኖች ሲገደሉ በቅርብ ርቀት ሆኖ ዜናውን ሰምቷል። ተርቦ ታሞ ተደብድቦ በሕይወት ተርፎ የሜዲትራኒያን ባህርን በጀልባ ተሻግሯል። የዳንኤል የስደት መንገድ አውሮፓ ከደረሰም በኋላ በቶሎ አልተቋጨም። በጣሊያን በጀርመንና በቤልጂየም አቋርጦ በመጨረሻ ዩናይትድ ኪንግደም ከትሟል። ዛሬ በትልቅ ሬስቶራንት ውስጥ የሚሰራ የሰለጠነ የምግብ ባለሙያ ሲሆን ትምህርቱን ተከታትሎ ለመመረቅ በቅቷል። ዳንኤል ከአዲስ አበባ ተነስቶ የሜዲትራኒያን ባህርን እስኪሻገር ድረስ 5 ወር ያህል ፈጅቶበታል። የተለያዩ ደላሎች ተፈራርቀውበታል። የተቀበለውን ገንዘብ የሚክድ፣ ለሌላ አዘዋዋሪ የሚሸጥ፣ ምግብ በመፈለግ የሚቀጣ፣ ወጠምሻ ቀጥሮ የሚያስገርፍ ደላላ በአይነቱ ያለባት፣ የጥይት ድምፅ ሙዚቃ በሆነባት ሊቢያ በተስፋ ማጣትና በችግር ብዙ አሳልፏል። ዳንኤል የመጀመሪያ የስደት ጉዞውን ሲያስታውስ ከኢትዮጵያ ብቻዬን የወጣሁት፣ ብቻዬን የምሰደድ አይነት ስሜትም ተሰምቶኝ ነበር። ለካ ሰው እየተሰደደ ነው ያልኩት መተማ ስደርስ ነው። ሰው በተናጥልም በቡድንም ይጎርፋል ይላል። ከአዲስ አበባ ጥቂት ገንዘብና የሚለብሳቸውን ጨርቆች ሸክፎ ብቻውን የወጣው ዳንኤል መተማ እስኪደርስ ድረስ ብቻውን የነበረ ቢሆንም በሕዝብ ማመላለሻ አውቶቡስ ውስጥ ከሀገር ለመውጣት እንደርሱ ጉዞ የጀመሩ ወጣቶችን ተመልክቶ ወዛቸው ከተሰራበት አፈር፣ ሕዋሳቸው ከተበጀበት ትቢያ ተነቅለው የሚተሙ የሰው ጅረቶች አስደንቀውታል። ስደተኛ መንገዱ ይመሳሰል እንጂ ጥያቄው ግን ቡራቡሬ ነው። የተወሰነው ኢኮኖሚያዊ ጥያቄ ያነሳል፣ ሰርቶ የመለወጥ ፍላጎቱን ያስቀድማል። የተወሰኑት ደግሞ ፖለቲካዊ ቅራኔ ኖሯቸው ከእስራትና ከእንግልት ለመሸሽ ስደትን ይመርጣሉ። ዳንኤል ግን ከእነዚህ ሁሉ በተለየ አባቱን ለመፈለግ ነው የወጣው። በመጽሐፉ ገጽ 67 ላይም ይህ ሐሳብ እንዲህ ሰፍሯል። እኔ ከተሰደድኩ ቆየው፣ አካሌ ነው መጻተኛ ያልሆነው፣ መንፈሴ ግዞተኛ ከሆነ ሰነባብቷል። ወላጅ እናቴ በልጅነቴ እንደሞተችና አባቴም አንድ ልጁን ማሳደግ እንደማይፈልግ ካወቅኩ ጀምሮ ነፍሴ አልሰከነችም። አንዳንዴ ክፉ ሰዎች ቦታዬን ካሳዩኝና ጥያቄ መጠየቅ ከጀመርኩኝ ጀምሮ ነፍሴ በስደት ላይ ነበረች። ሰው ማየት የሚችለው አካሌ ነውና አሁን ገና ስደት የወጣሁ ይመስለዋል። እውነታው ግን ስደት ከወጣሁ ብዙ ዓመታትን አስቆጥሬያለሁ።
ዳንኤል አባቴ ኤርትራዊ ነው ግን የት እንዳለ አላውቅም ሲል ከቢቢሲ ጋር ቃለ ምልልስ ባደረገበት ወቅት ተናግሯል። የቤተሰብ የማንነት ጥያቄ ውስጥ ስለወደቅኩ ሽሽት ላይ ነበርኩ። በአሳዳጊዎች ነው ያደግኩት። አባቴ የት እንዳለ በምን ሁኔታ ውስጥ እንዳለ አላውቅም እና እርሱን መፈለግና ሽሽት ውስጥ ነበር። ዳንኤል ለስደት የወጣበትን ምክንያት ማንነትን ፍለጋ ሽሽት ማለት ይመርጣል። አባትህ አይፈልግህም የሚለው ንግግር የትም ይሁን የትም መሄድ፣ መሸሽ፣ አባትህን መፈለግ ያስመኝሃል። ራስህን የማቆም ደግሞ ሌላ ብርቱ ጥያቄ አለ። ራስህን በሁለት እግር ስታቆም ነው አባትህንም ቤተሰብህንም የምትፈልገው እና የብዙ ምክንያቶች ጥርቅም ነው ወደ ስደት እንድወጣ ያደረገኝ። ዳንኤል በስደት ውስጥ መተሳሰብን፣ ፍቅርን ብቻ ሳይሆን ጭካኔንም ተመልክቷል። በህመም በረሃብ ወቅት መተሳሰብና መተዛዘን እንዳለ ሁሉ በሌላ ወቅት ደግሞ የራስን ነፍስ ብቻ ለማትረፍ ሌላውን ጨፍልቆ ማለፍን በሊቢያ በረሃ ውስጥ በጉልህ ተመልክቷል። አንዳንዴ ራስን ለማዳን አንዱ አንዱን ረግጦ የሚያልፍበት አጋጣሚ አለ። በተለይ ባህር ላይ በነበርንበት ወቅት የጫነን ጀልባ ሚዛኑን መጠበቅ ሳይችል ሲቀር ስደተኛው የራሱን ነፍስ ለማዳን ሴትም ሕፃንም ምንም የማይመስለው ጊዜ አለ። ዳንኤል በሊቢያ በነበረባቸው ጊዜያት ውስጥ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን፣ ሱዳናውያን፣ ቻይናውያንን ተመልክቷል። እነዚህ ሁሉ ስደተኞች ከየትኛውም አገር ጫፍ ይምጡ፣ ከየትኛውም ከተማ ይፍለሱ የሚያመሳስሏቸው ነገሮች መኖራቸውን አስተውሏል። ሁሉም ከአገራቸው ከወጡ በኋላ ቢጭኗቸው አህያ ቢጋልቧቸው ፈረስ ሆነው ቀናቸውን ፈቅ ለማድረግ አንገታቸውን ደፍተው አፋቸውን ሸብበዋል። ስደት ሁሉንም እንደ አግዳሚ ወንበር እኩል ወደ ጎን ደርድሮ ያስቀምጣል። ከኢትዮጵያ ነው ከሶማሊያ፣ መምህርና ወታደር፣ ምሁርና መሃይም፣ ከሱዳን ነው ከኤርትራ፣ ሁሉንም እኩል ያስቀምጣል። ስደት ለሁሉም እኩል ነው። ከአገርህ ከቀየህ ከወጣህ የሚገጥምህ ተግዳሮት፣ የምታልፍበት ውጣ ውረድ ተመሳሳይ ነው። ለአገሬውም ጸጉረ ልውጥ ነህ። በቆዳ ቀለምም ነጣ ብትልም ጠቆር ብትልም የስደትን መልክ አትቀይረውም። በዚህ ጊዜ ውስጥ የስደተኛን የነገ ዕጣ ፈንታ የሚወስኑ መልኩን የሚያጠይሙ ወይም የሚያደፈርሱት ደግሞ የሰው አዘዋዋሪዎች ናቸው። ዳንኤል እንደሚለው በከፍተኛ ሁኔታ የስደተኞችን ቁጥር የሚመሩት ኤርትራውያን ናቸው ይላል። ከዚያ ሶማላውያን፣ በመቀጠል ቻዶች፣ እንዲሁም ሱዳናውያንና ኢትዮጵያውያን ይቀጥላሉ። ዳንኤል መጽሐፉ ላይ ሊቢያ መርከብ ላይ ሲጫኑም በዚህ ቅደም ተከተላቸው መሆኑን አስፍሯል። ቅድሚያ የሚሰጠው በስራቸው ብዙ ስደተኛ ላላቸው ትላልቅ ደላሎች ነው። ከዚህ በተጨማሪም ዳንኤል በመጽሐፉ ላይ ስለ ሱዳናውያን ደላሎች በጎ ነገሮችን አስፍሮ እናነባለን። ይህ ለምን እንደሆነ ቢቢሲ ሲጠይቀው መጽሐፉ ከእውነትና ከሕይወት ቅስም መጠለሉን ይናገራል። እኔ የጻፍኩት ያየሁትን ያጋጠመኝን እውነቴን ነው። እንግዲህ በወቅቱ እነዚያ ጥሩ ሰዎች ጥሩ ደላሎች ሆነው ነው እንጂ የሱዳናውያንም ክፉ ሰዎች አሉ። መጋዘን ውስጥ በነበርኩበት ሰዓት ጓንታናሞ የሚባለው ውስጥ ሊቢያኖች የሚቀጥሯቸው ጋዳፊዎች ሱዳናውያን ነበሩ። እኔ ግን የገጠሙኝ ደግ ስለሆኑ ነው። ዳንኤል የሜዲትራኒያን ባህርን ለመሻገል ጀልባ የሚሳፈርበት የመጨረሻ ምዕራፍ ላይ ሆኖ ገንዘብ የከፈለው ሱዳናዊ ደላላ ግማሹን ቀንሶበት ተቸግሯል። በዚህ ወቅት ደግሞ ምህረት አድርጎ እንዲሻገር ያደረገኝ ደላላ ሊቢያዊ ነው ሲል የነበረውን ዥንጉርጉር መልክ ያስረዳል። ለመጽሐፉ አርትዖት የሰራው ቢንያም አቡራ በበኩሉ ከአዲስ አበባ ባህር ዳር፣ ከባህር ዳር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ ለመድረስ የፈጀውን ጊዜ 2 ሳምንት ብቻ የወሰደ መሆኑን በማስታወስ የስደትን ሕይወት በጥድፊያና ውክቢያ የተሞላ መሆኑን ያሳያል። ይህ የዳንኤል መጽሐፍ እውነተኛ ታሪክ ባይሆን ኖሮ ኢተአማኒ ጥድፊያ በመባል ይተች እንደነበር የሚገልጸው ቢንያም የሰው አዘዋዋሪዎች የስደተኞቹን መቆየትን የመፈለግ መብት ጥሰው በአንዲት ቀን ሰሐራ በረሃ ላይ መጣላቸው
የስደተኞቹን ሕይወት በዚህ መልክ ለመበየኑ አስተዋጽኦ ማድረጉን ይናገራል። ዳንኤል ከ11 ዓመት በፊት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን 34 ኢትዮጵያውያንንና ኤርትራውያንን በሊቢያ በረሃ በጥይት ሲገድል አንገታቸውን ሲቀላ እርሱ በአጅ ዳቢያ መጋዘን ውስጥ እስረኛ ነበር። በወቅቱ በዚህ መጋዘን ውስጥ ከታጎረ ከ2 ወር በላይ ሆኖታል። ይህ የሆነበት ምክንያትም የተወሰኑ ስደተኞች እና እርሱ ክፍያቸውን ባለማጠናቀቃቸው እንዲጓዙ ባለመፈቀዱ ነው። ከአጅዳቢያ እስከ ትራብልስ ለመጓዝ ከ30 በላይ ኬላ ማለፍ ግድ መሆኑን ዳንኤል በመጽሐፉ ላይ አስፍሯል። እነዚህን ኬላዎች ለማለፍ ደግሞ አደገኛ ስለሆነ ደላሎቹ ስደተኞቹን ይዘው ለመሄድ የሚመርጡት በበረሃው ነው። ከዳንኤል ጋር በመጋዘኑ ውስጥ የነበሩና ክፍያቸውን ያጠናቀቁ የጨርቆስ ልጆች በመኪና ተጭነው ጉዟቸውን ጀመሩ። እነዚህ ስደተኞች ግን እንዳሰቡት ወደ ሊቢያዋ ዋና ከተማ ትሪፖሊ አልደረሱም። በመሃል አይኤስ እጅ ላይ ወድቀው ተገድለዋል። ከነዚህ ሟቾች መካከል የተወሰኑት ዳንኤል ከነበረበት መጋዘን ውስጥ አብረውት ነበሩ። በወቅቱ በማህበራዊ ድረገጾች የተሰራጨ ቪዲዮ የቡድኑ ታጣቂዎች ብርቱካናማ መለዮ የለበሱ ሰዎችን በጥይት ደብድበው ሲገድሉና አንገታቸውን በስለት ሲቀሉ አሳይቶ ነበር። ዳንኤል በመጽሐፉ ላይ ሁኔታውን ሲያስታውስ ከቲቪው ጋር ተፋጠጥን። ከ1 ሳምንት በፊት አብረውን የበሉ፣ አብረውን የጠጡ፣ አብረውን መኝታ የተጋሩ እነ ሄብሮን ናቸው። 3ቱን አየኋቸው። ተመሳሳይ ቱታ ለብሰዋል። እጃቸው ወደ ኋላ ታስሯል። በሸላቾች ፊት እንደሚታረድ በግ ዝም ብለዋል። የተንበረከኩት ከአይኤስ ታጣቂዎች ዘንድ እንደሆነ ለማወቅ በዚህ ሰዓት አጋዥ አላስፈለገኝም። አንድ በአንድ በታጣቂዎቹ ሲታረዱ ተመለከትኩኝ። ዞረብኝ። ዳንኤል በሊቢያ ውስጥ አለቀልኝ፣ ከዚህ በኋላ ምንም ተስፋ የለኝም ያለባቸው አጋጣሚዎች መካከል አንዱ የእነዚህ ወጣቶች ግድያ ነው። አብረውኝ የነበሩ፣ አብረውኝ የተኙ፣ አብረውኝ ያደሩ፣ አብረውኝ የተራቡ ልጆች ሲታረዱ እኔም በቃ አብቅቶልኛል የመጨረሻዬ ነው ብዬ ተስፋ ቆርጬ ነበር። ይህ ብቻም ሳይሆን ከዚያ ደግሞ ወደ ሜዲትራኒያን ባህር መሸጋገሪያው አካባቢ ተቃርቦ በነበረበት ወቅት በጣም በህመም ስሰቃይ የምሞት መስሎኝ የህይወት ትርጉም ጠፍቶኝ ሞት ናፍቆኝ ተስፋ ቆርጬ ነበር ይላል። ሊቢያ ውስጥ ከገጠሙኝ ራሴን የጠላሁባቸው ራሴንና ፈጣሪን አማርሬ የወቀስኩባቸው በርካታ አጋጣሚዎች አሉ የሚለው ዳንኤል ትልቁን ቦታ የሚይዘው ግን ወንድሞቻችንን በአይኤስ ያጣንበት ነው። የመጽሐፉን አርትዖት የሰራው ቢንያም አቡራ እና ባለታሪኩ ዳንኤል መጽሐፉን ለምን 23 ለማለት እንደወሰኑ ሲያስረዱ ዳንኤል ከአዲስ አበባ የተነሳው ጥር 23 ነው በማለት ነው። በሊቢያ በረሃም ስደተኞቹ ፒካፕ መኪና ላይ ይጫኑ የነበሩት 23 እየሆኑ እንደነበር በመጽሐፉ ላይ ተገልጿል። በሰዓቱ ለስደት የወጡ የጨርቆስ ልጆች አብዛኞቹ ዕድሜያቸው ከ23 ዓመት በታች ነበሩ የሚለው ቢንያም የ23 ቁጥር ትዕምርታዊ ትርጓሜው ከዕጣ ፈንታ ጋር፣ ራስን ከመፈለግ ጋር፣ ከፈጣሪ እረኝነት ጋር ይቆራኛል ሲል ያብራራል። እነዚህ ደግሞ መጽሐፋችን ውስጥ በዋነኝነት የሚንጸባረቁ ነገሮች ናቸው በማለት መጽሐፉን ለምን 23 ማለት እንደመረጡ ያስረዳሉ። ዳንኤል ስደት ለየትኛውም ሰው የሚመከር አይደለም ካለ በኋላ ነገር ግን ሰው ማጣፊያ ሲያጥረው ወደ ስደት አይወጣም። ሰው ማጣፊያ ሳያጥረው ወደ ስደት አይወጣም ይላል። በተለያየ መንገድ ከአገር ወጥተው ኑሯቸውን በአውሮፓና አሜሪካ ያደረጉ ሰዎች ግን ለስደት ታሪካቸው ሲናገሩ መሃሉን አያሳዩም የሚለው ዳንኤል የስደት ዳርዳሩ የጸደይ አበባ መሃሉ ግን እሳት፣ ስቃይ፣ ረሃብ አለው። ያኔ በወቅቱ አማራጮች በመጥፋታቸው የሊቢያን የስደት መንገድ መምረጡን የሚያስታውሰው ዳንኤል አሁን ግን ከአገር ወጥቶ ራሱን ለመቀየር ለሚፈልግ ሰው በርካታ አማራጮች አሉ ሲል ያብራራል።
አሁን ግን ሊቢያን መርጦ ለስደት እግሩን የሚያነሳ ሰው በገንዘብም በአካላዊ ስቃይም የበለጠ ዋጋ እንደሚከፍል የሚያስረዳው ዳንኤል ትሸጣለህ፣ ትለወጣለህ፣ አንተ ለየትኛውም ደላላ ገንዘብ ነህ፣ የትኛውም አጋች እያገተ አንተን እየሸጠና እየለወጠ እየመነዘረ ሀብቱን ሊያበዛብህ ነው የሚፈልገው ይላል። ሊቢያ ውስጥ አሁን ሁሉም አጋች ሆኗል። ታጣቂውም በመንግስት ስም የተደራጀውም ተራው ነዋሪም ያግታል፣ ገንዘብ ይጠይቀሃል ሲል የሚያብራራው ዳንኤል ስለዚህም የእርሱ መጽሐፍን የሚያነቡና የስደት ሐሳብ ያላቸው ሰዎች ቆም ብለው እንዲያስቡ ያደርጋል ብዬ አስባለሁ ሲል ተስፋውን ይገልጻል። ስደትን ሲያስብ ከአእምሮ የማይጠፋ ጠባሳ መኖሩን የሚናገረው ዳንኤል የደላሎች ጭካኔ፣ የአሸጋጋሪዎች ርህራሄ ማጣት ዘላቂ ጠባሳ ይጥላል ይላል። በስደት ዓለም የምትደገፍበት የምትተማመንበት ሕግም ሆነ ሰው የለም በማለትም እንደ ሊቢያ ያሉ የስደት መንገዶችን ከመምረጥ በፊት ሌሎች አማራጮችን መመልከት ተገቢ መሆኑን ያስታውሳል። በርካቶች በሱዳን በሊቢያ አድርገው ወደ አውሮፓ ተሻግረዋል። ነገር ግን ታሪካቸውን በመጽሐፍ መልክ ያካፈሉት እጅግ በጣም ጥቂቶቹ ናቸው። ዳንኤል ይህ ታሪክ የኔ ታሪክ ብቻ አይደለም፣ የብዙዎች ቁስል፣ የብዙዎች ህመም ነው ሲል ለቢቢሲ ተናግሯል። በአውሮፓም በአሜሪካም ያሉና ስደትን ያዩ ሰዎች ይህንን ህመማቸውን ተሸክመው ተደብቀው እየኖሩ ነው። ብዙ አውርተነዋል፣ ብዙ ግን አልተጻፈም። ተሰንዶ የሚገኝ ብዙ ነገር የለም። ዳንኤል ይህ የእርሱ የስደት ታሪክ በመጽሐፍ መልክ መቅረቡ ለእኔ ታሪኬ ጥናትና ምርምር ማካሄድ ለሚፈልጉ የሊቢያን የስደት መንገድ ማወቅ ለሚሹ ደግሞ የሚጠቅም ሰነድ ነው ሲል የሚኖረውን አበርክቶ ያስረዳል። መጽሐፉን የሚያነቡም በዝርዝር ያሰፈሯቸውን የስደት ቁስሎች እንዲረዱ፣ እያንዳንዱን የጉዞ እንግልት እንዲመለከቱ፣ እንዲሁም እውነቴን እንዲገነዘቡ፣ ለስደት ከተነሱም ይህንን አንብበው የሚገጥማቸውን ቀድመው እንዲያውቁት መሆኑን ይናገራል። የመጽሐፉ አርታኢ ቢንያም በበኩሉ በተደራሲው ልብ ውስጥ ታትሞ ቢቀር የሚመኘው ሌላ ነው። እነ ዳንኤል አጅዳቢያ መጋዘን ውስጥ በአንድ ሳህን ለ5 ከሚቃመሷት ማካሮኒ የበለጠ የአንድ ወዳጃቸውን የስልክ ጥሪ ይናፍቃሉ። የዚያ ሁሉ ስደተኛ ምኞትና ጉጉት ተደውሎልሃል መባል ነው። ዛሬ እኛ ወይ ደግሞ ደወለብኝ ብለን የሚያበሳጨን የስልክ ጥሪ የአንዳንዶች የመጨረሻው ምኞታቸው ነው። ተደራሲው ልቦና ላይ ይህ ቢታተም ደስ ይለኛል። አክሎም ስደት የግለሰቦች ከአገር አገር የመቀያየር ሁኔታ ብቻ አይደለም የሚለው ቢንያም የየቀኑ ሕይወታችን የስደት ነው። ከእውነት እንሰደዳለን፣ ከሐቀኝነት እንሰደዳለን፣ ከማንነታችን እንሰደዳለን፣ ከህሊናችን እንሰደዳለን፣ ከቅንነት እንሰደዳለን ወዘተ። እናም በመጽሐፉ መጨረሻ ላይ ዳንኤል ያስቀመጠውን የስደት ሕይወቴ የሚያበቃው ወደ ትውልድ አገሬ ስመለስ አይደለም፣ ከእውነት ጋር የመኖር አቅም ሲኖረኝ እንጂ የሚለውን ሐሳብ ተደራሲው ቢያስታውስልኝ ደስ ይለኛል ብሏል። እኔን ለታሪክ፣ ለምስክርነት፣ ለእውነት ያስቀመጠኝ ይመስለኛል። ብዙዎች ተገድለዋል፣ ታርደዋል። አውሮፓ ውስጥ ገብተው ያልተሳካላቸው ብዙ ሰዎች ይኖራሉ አሉም የሚለው ዳንኤል በዚህም የተነሳ ሳይሳካላቸው ቀርተው ተደብቀው የሚኖሩ በርካቶች መሆናቸውን ተናግሯል። የስደት ኑሮ በአውሮፓ ሁሌም በስኬት የታጀበ አይደለም የሚለው ዳንኤል የመኖሪያና የሥራ ፍቃድ ማጣት፣ ከዚያ ደግሞ ያቀዱት አልሆን ሲላቸው ወደ ሱስ የሚገቡ መኖራቸውን ተመልክቷል። በርካቶች ከዚህ በኋላ ራሳቸውን እስከ ማጥፋት ደርሰዋል የሚለው ዳንኤል አብርሃ እኔ የምለው እነዚህን ሰዎች መርዳትና መደገፍ ያስፈልጋል ሲል ሐሳቡን ቋጭቷል። የመጽሐፉ አርታኢና አሰናኝ ቢንያም በመጽሐፉ ውስጥ የቀረበው የዳንኤል ታሪክ የስቃይና የእንግልት ወይስ መከራን የማሸነፍ ብቻ ሳይሆን
በውስጡ ብዙ ነገሮችን እንደያዘ ይናገራል። የሰው ልጅ ጨለማ በዋጠውና በውሃ በተሞላ ዋሻ ውስጥ በአንዳች አጋጣሚ ቢገኝ ምን አይነት ዋጋ እንደሚከፍል ይህ መጽሐፍ ያሳያል። አብሮ ያላቅሳል፣ ህመምን ያጋራል፣ እንዴት መዋኘት እንዳለበት ይጠቁማል። ከቀቢሰ ተስፋ ወደ ጭላንጭል ብርሃን ይመራል። የፈጣሪን ሁነኛ ምርኩዝነት ያሳያል፣ ተስፋን ያጭራል። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ እስቲ ቸር ያሰማን።